በሀገራችን ላይ ብዙ ጸጋዎች እንዳሉ ብዙ ሀብቶች እንዳሉ ከሰራን ከራሳችን አልፈን ለሌሎች ማቅረብ የምንችልበት እድል እንዳለ ይሄ ችግር አሳይቶናል ማለት ነው። በዚህ ደረጃ በጣም በርካታ ግብርና ቤተሰብ በንቅናቄ አርሶ አደራችን ትርፍ አምራች እንዲሆን ስራ የሰራንበት አመት ነው። ይህን 2 ዓመት ሀገራችን ላይ ከፍተኛ ጸጋዎች እንዳሉን በዚህ 2 ዓመት ያሳየንበት ዘርፍ ስለሆነ በዚህም አመት 5 ስራዎች ላይ ጠንክረን የምንሰራበት ማለት ነው። ይህንን ስራ ስንሰራ ግን በጣም ማገዝ ማየት ያለብን በጣም የግብርና ስራን ትኩረት ሰጥቶ የሚሰራ አስተዳዳሪ አለ። የግብርና ስራን ደግሞ በዘልምድ በተለመደው አግባብ ይሂድ ብሎ እዚህ ገባ ወጣ የሚባል አርሶ አደሩ ብቻ ሲያርስ የሚያይ አስተዳዳሪ አለ ማለት ነው። በዚህ ግንባር ቀደም ተብሎ የሚወሰደው በአግባቡ ህዝቡን እያነቃነቀ ክላስተር ኮሚኒቲ አርሶ አደሩ እንዳመርት ግንባር ቀደሙ ነው የሚጠቀሰው። የ02 ቀበሌ አስተዳዳሪ ግንባር ቀደሙ ነው የሚጠቀሰው። አንዳንዶቻችሁ አስተዳዳሪዎች ደግሞ ያው ዝም ብሎ በራሱ ምርቱ አርሶ አደሩ እንደሚያመርተው አይነት ነው እየሄዳችሁ ያላችሁትና የዚህ ዓመት ምርት በጣም በትኩረት ርብርብ ይፈልጋል። ካለንበት የበለጠ ከፍ ብለን ከምናመርተው እስከዛሬ ከምናመርተው የበለጠ ከፍ ብለን እንድናመርት የጋራ ጥረት ይፈልጋል ማለት ነው። አስተዳዳሪ ርብርብ ማድረግ አለበት። የታችኛውን የራሱን መዋቅር ይዞ ግብርና የግብርና ልማት ቡድን የቀጠና ግብርናን ርብርብ አድርጎ ይዞ እንዲሰራ መደረግ መቻል አለበት። አርሶ አደራችን በጣም አምራች እንዲሆን መስራት አለብን። ይህን ስንል ዝም ብለን አይደለም። የመጀመሪያው ምርትና ምርታማነትን ማሳደግ በፐር ሄክታር ከ31 ኩንታል ወደ 35 ኩንታል ማሳደግ መቻል አለብን። ስናሳድገው እንዴት ልናሳድግ እንችላለን? ኋላ በሰነዳችን እናነሳዋለን። ቴክኒካል የሆኑ ቴክኖሎጂዎችን ተጠቅመን ማለት ነው። ብዙ ነገሮች አሉ። ኮምፖስት፣ ማዳበሪያ፣ ሌሎችን ምርጥ ዘር ይህን ተጠቅመን እናሳድጋለን ማለት ነው። በተለይ ምርጥ ዘር ላይ በደንብ ከሰራን የምርታችንን 50% የምናሳድግበት ምርጥ ዘር ላይ ስንሰራ መሆኑን በደንብ ማወቅ ያስፈልጋል ማለት ነው። ሁለተኛው ግሪን ሌጋሲ ነው። ግሪን ሌጋሲ ላይ በአትክልትና ፍራፍሬ መታጀብ መቻል አለበት። ዝም ብለን አይደለም ተራራ ላይ ወጥተን የምንተክለው ምናምን አይደለም። በሚበላ ነገር መቀየር መቻል አለበት። ግሪን ሌጋሲ በዛ ልክ ነው የምንመዝነው። ዛሬ እዚህ የቀረበው ፍራፍሬዎች አገዳው ምናምን የቀረበው ከ08 ነው የመጣው። አርሶ አደሮች እያመጡ ነበር 08። ለምን ሌሎች አካባቢዎች ላይ ማምጣት አይችልም? 27 ለምን ይሄን ማምጣት አይችልም? ምንጋሽ ለምን ይሄን ማምጣት አይችልም? 09 ይሄን ማምጣት ለምን አይችልም? 030 ይሄን ማምጣት ለምን አይችልም? እና ይሄን ግሪን ሌጋሲ ላይ በጣም በአትክልትና ፍራፍሬ በሚበላ ማድረግ ሌሎች አካባቢዎችም ላይ ደጋው አካባቢ ላይ የደጋ አፕል እሱን ማስፋት ይፈልጋል። በጣም በዚህ ሞዴል የሆኑት ያው ካሰፉት 014 በባለፈው ዓመት ተንቀሳቅሰን አይተናል። 14 ለምን በዛ ልክ አልሄደም የሚለው በደንብ ተይዞ መሰራት መቻል አለበት ማለት ነው። ሶስተኛው የተፈጥሮ ሀብት ዘላቂነት ያው እዚህ ሰነድ ላይ ያላቀረብንላችሁም እንጂ 016 የተፈጠረውን ብታወት በጣም እውነት ለመናገር ታዝናላችሁ። እና ማህበረሰቡ የተፈጥሮ ሀብት ባለቤት እንዲሆን መስራት ይፈልጋል ማለት ነው። የአመራር ርብርብ ይፈልጋል፣ የባለሙያ ርብርብ ይፈልጋል። የአርሶ አደሩን አስተሳሰብ መቀየር መቻል አለብን። ይህን ካደረግን የተፈጥሮ ሀብት ዘላቂነቶቻችን በጣም እያደጉ ይመጣሉ። አራተኛ ግብአትና ቴክኖሎጂን በፍትሃዊነት ማድረስ። እንግዲህ ግብአትና ቴክኖሎጂ ስንል ማዳበሪያ አለ፣ ትራክተር አለ ወይ የምትገፋው ትራክተር አለች። ሶስቱ አካባቢ ላይ ትንሽ በእኛ በዚህ ዓመት እንደ ወረዳ 3 ትራክተር ብንገዛ ከጉጣ ማረሻ መውጣት መቻል አለብን። አልተቀየርንም። የዛሬ 300 ዓመት በዚሁ ነው ምን እያረስን ያለ ነው። አሁንም አርሶ አደራችን ያው ነው። በትራክተር ደረጃ የታረሰውን ስንዴ ብታወት በጣም በእጅጉ የተሻለ ነው። ሌሎች አካባቢዎች ያረሱት ጠቢ 03 እዙ 02 የተጨመረው በጣም ምርታማነትን እየጨመረ መጥቷል እና እሱ አካባቢ ላይ ያለው በደንብ ይዘን መስራት አለብን። መተጋገዝ አለብን። ሶስተኛው የዚህ ሁሉ ማሰሪያ ሰራዊት ግንባታ ሰራዊት ተቋም መፍጠር ማለት ነው። ተቋም ካልፈጠር በፍጹም ማንንም ማሳካት አይቻልም ማለት ነው። ተቋም ለመገንባት ከፍተኛ ርብርብ ማድረግ መቻል አለብን። ግብርና
ወደ ኋላ ተመለሳችሁት በጣም በብዙ ጊዜ በዘመቻ ነበር የሚሰራው። በዘመቻ ከመስራት ይልቅ አሁን በራሴ ተቋም እሰራለሁ ብሎ ካለው ያን ለውጥና ያን ለውጥ ማነጻጸር ያስፈልጋል። በዘመቻ ምንም በፍጹም ለውጥ ማምጣት አይቻልም። ተቋም ስንመሰረት ግን ለውጥ ማምጣት እንችላለን። አሁን ከነበረው ወደ ኋላ ከነበረውና አሁን ከነበረው ግብርና በእጅጉ ተቀይሯል። በራሱ ነው ለመስራት እየሞከረ ያለው። አሁን ግብርና በፊት ላይ 40 አመራር ዘመቻ ይወጣል። ባለሙያ ጠቅላላ የቀበሌ የወረዳው ባለሙያ በሙሉ ይወጣል። ግን እንደዛ አይደለም። አሁን ግብርና በራሱ ተቋም እየተከለ ሰራዊት እየገነባ እያፈራ በሄደ ቁጥር የበለጠ ተቋሙ እየተቀየረ አርሶ አደራችን እየተቀየረ የመጣበት ሁኔታ ነው ያለው እና ለዚህ አርሶ አደሩን ባለቤት ማድረግ ተቋም መገንባት የባለሙያው የቀበሌ አመራሩ ቁልፍ ድርሻ ነው ማለት ነው። እነዚህን ማሳካት ስንችል በአግባቡ ከላይ የጠቀስኳቸውን ተግባራቶች በአጭር ጊዜ ማሳካት የምንችልበት እድል ያለና በዛ ደረጃ ሰው ወስዶ መስራት ይፈልጋል ማለት ነው። በዚህ ዓመት በጣም በተለየ ሁኔታ ግብርና ላይ እንሰራለን። በተለየ ሁኔታ በዋዛ ፈዛዛ አይደለም። አርሶ አደሩ በፈለገው መልክ እንዳለ በተለይ ኮሚዲቲ ላይ መስራት በጣም ክላስተር ላይ መስራት በዚህ ዓመት በጣም በእጅጉ የተለየ ነው። ኋላ በዝርዝር ይቀርባል እቅዱ ማለት የማያሳካ የግብርና ባለሙያ የለም፣ የማያሳካ የቀበሌ አመራር የለም።